እና ወደፊቱ ቦታዬ እመለሳለሁኝ። በተደጋጋሚ ነግሬያችኋለሁኝ። ወራይሃ ወዴት ለመሄድ አሰብሽ? ማን ያቦካውን ማን ይጋግራል? እስከ ዛሬ 4 ዓመት ሙሉ ስታቦከው የነበረውን ለማን ትተሽ ነው የምትሄጂው? የት ለመሄድ ያሰብሽ? ወደ ቦታዬ መመለስ ፈልጋለሁ ነው ወይስ ሸሃዳ ይዘሽ ወደ እስልምና ልትመጪ ነው? እንደዛ ከሆነ አህሎ ሳህለ ነው ወይስ ወደ ዘመዶችሽ ወደ ቦኮ ሀራም ልትቀላቀይ ነው? አኪድ መጤነታችሁን ታውቃላችሁ። በቅርቡ ከኢህአዴግ በኋላ እንደመጣችሁ ሀገራችንን እንደወረራችሁ ታውቃላችሁ። ደግሞ አታፍሪ። ጴንጤዎች በጴንጤዎች ምክንያት ነው ወደ ንጽጽር የገባው ስትይ እናንተ ከጴንጤ ባሳችሁ አይደላችሁ እንዴ? ነቀርሳዎች ሙስሊሙ ማህበረሰብን በጥቅማ ጥቅም እየሄዳችሁ ገጠር አካባቢ ላይ እምነታቸውን የምታስለቀቁ እናንተ አይደላችሁ? ሙሃቢዮች አናቅም እያወቀን ስንቱን ነው ምስኪን እየሄዳችሁ በስንዴና በዘይት እምነታቸውን እያስለቀቃችኋቸው ያላችሁት? እዚህ ቲክቶክ ላይ 4 ዓመት ሙሉ ተከምረሽ ማለት ነው ስለ ራስሽ እምነት የማታቂ ማርያም እንደዚህ ናት ኢየሱስ እንደዚህ ነው እያላችሁ አንቺና መሰሎችሽ እምነታችን እንዲሰደብ ሙስሊሞች አራጅ ናቸው፣ ጨካኞች ናቸው፣ ገዳይ ናቸው እንዲባሉ ሰበብ የሆናችሁ ራሱ አንቺና መሰሎችሽ ናቸው። እኛ ሙስሊሞች እኮ ከክርስቲያኖች ጋራ በሃይማኖት ያለንን ልዩነት እናንተ አታስተምሩንም፣ አትነግሩንም፣ እናውቃለን። ነገር ግን ኢስላም የሰላም የአንድነት የመቻቻል የፍቅር እምነት እንደሆነ አባታችን ሐጂ ሙፍቲ ሲያሳዩን ነበር። እሳቸው ሲያራምዱት የነበረው ሃይማኖታችን ያስተማራቸው ነው። እኔም ሐጂ ሙፍቲ ነኝ። ከዚህ በኋላ ለእምነቴ ለሀገሬ ዘብ መቆም ማለት ነው። እኛ ውስጥ ተሸሽጋችሁ ግን እኛን መስላችሁ አማራ ክልል ሰው ትገሉና መሻይኽ ትገሉና ፋኖ ነው የገደለው፣ ኦሮሚያ ክልል ትገሉና ሸኔ ነው የገደለው እያላችሁ ሀገራችንን እንኳን ሰላሟን የበጠበጣችኋት እናንተ ናችሁ። አናውቅም እንዴ? ወዴት ነው ወዴት ለመሄድ አሰባችሁ? እኛ ሙስሊሞች አልহামዱሊላህ ረቢል ዓለሚን ኢትዮጵያ ባለውለታችን ሀገር እንደሆነች እንኳን አንረሳም፣ አንክድም። ገባሽ አይደለ? ግራህን ሲመታ ቀኝህን ስጥ የሚል እምነት ነው ያለኝ። ያንን የመቻቻል የፍቅር የእዝነት ሰው ልጅ አንድን ሰው ወደ እምነቱ ሊጠራ የሚችለው ባለው አኽላቁ ስነ ምግባሩ ሰው አክባሪነቱ እንጂ እንደናንተ ቁጭ ብሎ የሰውን እምነት ሲያብጠለጥል ሲሳደብ ለሚውል ሰው ማን ነው በእናንተ ስነ ምግባር ተማርኮ ወደ እምነታችሁ የሚመጣው ወደ እስልምና የሚመጣው? እያሰደባችሁ ኖራችሁ እንጂ። አልহামዱሊላህ ረቢል ዓለሚን ሁሉም ሰው እንዲነቃ ስላደረጋችሁልን በጣም እናመሰግናለን። አንቺም መሰሎችሽም ማለት ነው። እኛ ስር ተደብቃችሁ እኛን መስላችሁ ስትሳደቡና ስታሰድቡ ይኖራችኋል፣ ውስጣችንን ስታደሙ። ከዚህ በኋላ እውነትሽን ነው፣ ወደ መጣችሁበት ካልተመለሳችሁ ሀገራችን ሰላም አታገኝም። እኔም ሐጂ ሙፍቲ ነኝ፣ ለእምነቴና ለሀገሬ ዘብ የምቆም። ማንሽም ወጥተሽ ክርስትናን ስትሳደቢ ዝም አልልሽም። ምክንያቱም ለእምነቴ ሰላም ስል እምነቴን ላለማስነካት ላለማሰደብ ስል ማለት ነው። አዎ ወደ ቦታችሁ ብትመለሱ ይሻላችኋል። ከዚህ በኋላ የእናንተ ነገር ያከትማል ኢንሻአላህ። ህፃን አዛውንቱ እዚህ ቲክቶክ ላይ ቁጭ ብሎ ሰላምን ስታደፈረሱ ስትበጠብጡ ሀገራችን ሰላም የሚያጣው እንኳን በዚሁ በሶሻል ሚዲያ ምክንያት ስለሆነ ከዚህ በኋላ ሰላም እንጂ ምንም አይነት ልዩነት አይኖረንም። በሰውነት አንድ ነን፣ ሃይማኖት ቢለየንም